ገዋስ የሚባሉት የጂን አይነቶች በውሃ ውስጥ የሚኖሩት የጂን አይነቶች ናቸው። ሱሌይማን ዓለይሂ ሰላም እነዚህን ጂኒዎች ሉል፣ ዘበርጀድ እና ሌሎችንም ጌጣጌጦች ዋኝተው ከስር እንዲያወጡላቸው ትእዛዝ ሰጥተዋቸው ነበር። በሱረቱል አንቢያ ወሚነ ሸያጢን መን የጉሱነ ለሁ ያላቸው ማለት ነው። እነዚህ ጂኒዎች ሰዎችን ከለከፉ በፍጥነት ሰውነት ውስጥ ተለቡስ የማድረግ ኃይል እንዳላቸው፣ የመጠናወት ኃይል እንዳላቸው ዑለማዎች ይናገራሉ። በወንዝ አካባቢ አብዝቶ መቀመጥ፣ በቆሻሻ ውሃ ውስጥ ዋና መዋኘት፣ እንዲሁም ደግሞ ሴቶች ብዙ ጊዜ ልብስ የሚያጥቡ ከሆነ እዛ አካባቢ በስነ ስርዓት ካልተሸፋፈኑ አሺቅ የሚባለው የገዋስ አይነት ሴቶችን አይቶ የሚወድ ወንዶችንም ሊሆን ይችላል ይለከፋሉ ማለት ነው። በዚህ ሰዓት በጣም የሚገርመው እነዚህ ጂኒዎች ለመኖሪያነት የሚጠቀሙት ባህርን፣ ወንዝን ወይ ኩሬን ብቻ አይደለም፣ ትንሽ የምንላቸውን የውሃ ቦታዎችንም ሊይዙ ይችላሉ። ለምሳሌ በአንድ ዕቃ ውሃ ቀድተን ለብዙ ጊዜ ክፍት ከተሆነው እዛ ውሃ ውስጥ ጂኒ ሊሰፍርበት እና ሊኖርበት ይችላል። ቅርጻቸውን እንደፈለጉ የመቀያየር ኃይል ስለተሰጣቸው አብዛኛዎቹ ማለት ነው። ገዋስ ጂኒ ያለከፋቸው ሰዎች በህልማቸው በተደጋጋሚ ውሃ ውስጥ ሲታፈኑ ሊመለከቱ ይችላሉ። ወይም ባህር ዳርቻ ላይ ብቻቸውን ተቀምጠው ያያሉ። አሳዎችን፣ የውሃ ውስጥ ያሉ ሌላ ብዙ ዓለማቶችን ሊመለከቱ ይችላሉ። ብቸኛ ሆነው በውሃ ባለበት አካባቢ መቀመጥም ይወዳሉ። እሳትን ደግሞ ከመጠን በላይ ይፈራሉ ማለት ነው። በዚህ ጂኒ የተጠቁ ሰው በህልማቸው ከሰዎች ወጣ ባለመልኩ ባህርን በጣም በፍጥነት እያቋረጡ እየዋኙ ሊመለከቱ ይችላሉ። እነዚህ ምልክቶች ቀጥታ በጂን ከተለከፉ ሰዎች ወይም ደግሞ ሲህር ከተሰራባቸው ሰዎች ከሚያሳዩቸው ምልክቶች ወጣ ያሉ መለያ ምልክቶች ናቸው። ይሄ ጂኒ እንደሆነ የሚያሳዩ ማለት ነው። ታዲያ እነዚህን ጂኒዎች ለመከላከል እንዲሁም የተጠቁ ሰዎችንም ደግሞ ለማዳን ምንድነው ማድረግ ያለብን? ኢንሻአላህ በሌላ ክፍል የምናየው። ሰላም አለይኩም።